ከዚህ በኋላ 24 ሰዓት ሰጥሻለሁ። በ24 ሰዓት ውስጥ አትሊስት ቤዚክ ኒድ የቤተሰብ ሚኒንግ ላውንድሪ እና ምግብ የመሳሰለ ማይነካበት የመጀመሪያው የህዝብ ፍቅር ይስጥህ ይላል። እንደዚህ ነው ጋይስ። አሁን የምንገኘው የነገዋ ሴቶች ሪሃቢሊቴሽን ሴንተር ነው። ኑ ሰላም እንበላቸው። የውሻ አፍንጫ ከማሽተቱ በተጨማሪ ወይም በዘለለ አንድ የሚታወቅበት ባህሪ ያለው ምንድነው? የመስማት አዳም ጀገበ ጀምሮ ነው የሚሰማው። ምን አይነት ሰው ነው ግን? መሀይም የቀበሌ መዝናኛ ክበብ ይላል። ቀበሌ መዝናኛ ክበብ ልትጠጣ ስትገባ የሚገጥምህ ሳትፈልገው ነው እንደወለደችብህ እችን አስጨብሰህ ልገል ወይ ታሪክ። የቀበሌ ድራፍት የተደበቀ የሞዴልነት ታለንት ለካ ይገልጻል። ምንድነው አሩ እንደወጠረው ሰው ውጥር ውጥር የምትለው? ወይስ የቀበሌ ድራፍት ስትጠጣ እንደዚህ ነው የሚያደርግ ነገር አብሮ ስለሚጨመርበት ዶሪቷን መጨበስ ጀመረች። መሸታቡ እቺ ዶሮ የቀበሌ ድራፍት ስትጠጣ ካፒቴን አሜሪካ ሙድ ያጫውታታል እንዴ? እንደውም ጨዋ ሆና ነው ከአህያ ጋር ሄዳ ልራገጣ ለማለት ነው። ወይኔ 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 30 ጥርሱ ነው በቃ የሚለቅመኝ ሰው አይሆንም እንጂ በትክክል ባያስብ ታረብች። አንድ ሁለት ሶስት አራት አምስት እሰይ እኔ ነው ወገን ሆድ ውስጥ እኮ ብዙ ነገር አለ። አንጀት ምናምን ብዙዎቹ አርቲስቶች እኔ ህፃን ሆኜ ፊልማቸውን ሳይ ነበረ። አሁን እኔ ያረጀው እነሱ እንደ ድሮ ናቸው። እነሱ የጥንቸል ስጋ እየበሉ እኮ ነው። I
ጓደኞች ደግሞ አላመረብሽም ተወጣጥራ እዚህ ዋሌ 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 ይሄ ምዘራ ልጅ ግን ተው የፈርሚኒዮ ስታይል ተው ዋሌ 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 አምባቱ ዋሌ 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 ዱራሜ ዋሌ Here I come. Oh, here I come. ልትቀረበሽ ነው አባቴ ወይስ ሸርተት እየተጫወትሽ ነው? That one beer be like Vamos, let's go. ወይኔ ወይኔ እኔ ውሻ ያርገኝ ውሻ ቆንጨራ ፈልገ ይዘናና ማለት ነው ሰይፈው እንደዚህ ልጎርስ ያልከውን እኮ ነው የወሰደብህ ቤቲ ቦሰንሽ ውሳኔ ልቀው ባትቆም ነው የሚገርመኝ ማለሁ በቃ ሌላ ምንም የምናገረው ነገር የለም Here I come. Oh, here I come. Let's go. Let's go. Here I come. እቺማ ይሄ የመግደል ሙከራ ነው እንዳትፋታት ማርያም ሌላ ችግር ካለባችሁ ውጪ ወጡና ተነጋገሩ እንደዚህ እንዴ በቃ ነው በሳንጃ እንደዚህ ልብ ላይ እንደሞጋት ነው የሚቆጠረው አልሰማም እንዴ ምን አርጎች ነው እንዳት እኔ ምን አረኩት እኔ ምን አልኩ እኔ በለ ብቻ አረ ይሄ ነገር ተደጋገመ አረ ተው ሰዎች ዘጠኝ ቀን ምናምን ተኛ ዋልቀምስም ምግብ አልቀምስም በቃ በብሉቱዝ ብቻ ማለት እንኳንም ዋይፋይ ያልሆነ Hey y'all come look at this. Okay. Okay. Wait a minute. Who are you? Here I come. Oh, here I come. ኧረ ተው ሴቶች ኧረ ተው ለቪው ብላችሁ በቃ የማታረጉት ነገር የማይገናኝ ነገር አትስሩ ምን ይባላል ምንም አይባልም ምንም አይባልም ሲያንስ አድርጎ Here I come. Oh, here I come. አንቺ አያ ምንድነው ዝም ብለሽ የምትገለፍጭ እዲሽ ነው እንደምሽ ነው ኮመንታ ምን ትላለች አንቺ አያ ምንድነው ዝም ብለሽ የምትገለፍጭው talente alo የሆነ ደስ የሚል ያላየሁትን እስከዛሬ ልጅ ሰውዬ ግን ምን አላርፎ ይቀመጥ በአንድ አይነት እንደዚህ መንጠር ምን አመጣው እስቲ አካይዳ ያምረም እንጂ አወራሩ ይማርከኛል እቺ ራሱ የሆነች ኳስ ሜዳ ፊት
ተምረን ብንወድቅ አይቆጨንም። እባክህ ለምን እዛ ጋር ደግሞ ሺሻ ቃይዛ የምትቀመጥ አንቺ ስለማታስገቡ እዚህ ጋር ደግሞ በርጫ የምትዘይር ትምህርት ነው ምንድን ነው አሁን ይሄ? እኔ እወዳለሁ ኑሮ በዛት ይቅርታ እንዴ ይቅርታ እግዚአብሔር ይስጥልኝ። አቋረጥኳችሁ። ኧረ ኖ ምንድነው? አስፈላጊ አይደለም። እኔ እንደውም ልሸልማችሁ ነው የመጣሁት። ኧረ እና ምንድነው? ፍቅረኛ በጥፊ ከመታት ይሄንን 1000 ብር እሸልማለሁ። ሂድ ይሄ መቀላላል እንዴ? መታይ ችግር የለውም። መታይ ፍቅር ነው ብቻ ለብር የቱ በቃ ለብር ሊሞት ነው። ምንድነው? እናንተ ታያቃሉ። ችግር የለውም። መታይ 1000 ብር እኮ ነው። ችግር የለውም። መታይ ሂድ። ምን አስመሰለሽ አንቺ? እኔ እርሚነኝ አንቺ ለ1000 ብር ብዬሽ አንቺን መመታሽ? መታይ ሂድ። ምን አይነት ሰው ናት? እኔ ነኝ አንቺ ለ1000 ብር ብዬሽ አንቺን መመታሽ? ኦ እኔ ፍቅር እኮ ልፈትን ብዬ ነበር። ለገንዘብ ለትመታኛለህ አትመታኝም ብዬ ነበር። ኦ እንዴ እኔ ነኝ አንቺ ለ1000 ብር ያራዳ ልጅ ወንድሽ ነው ለ1000 ብር ብዬሽ አንቺን መመታሽ? እንዴ በጣም እኮ ነው የምወድሽ። እወዳለሁ እንዴ ወራካሎ ምንድን ነው? ገብቷቸዋል። ደርዘን ገዝተው እኮ እንዲቀንስላቸው። ይህን ቪዲዮ ስሰራ ከልቤ በጣም ነው ማስነው። ለምለኛ ቤተሰብ እንደዚህ አይነት ነገር አይገባም። እንኳንስና ለማንም ለማውራት ለቤተሰብ ለማውራት ይከብዳልና ግን ምንም አይነት ምርጫ እየተሰጠኝ ስላልሆነ በህይወቴ ላይ እየተደረሰ ስለሆነ መናገር ስላለብኝ ይህን ቪዲዮ አንድ ጊዜ አሳይቻችሁ እንመለስ። ላልኩሽ አልፈልግም ያልሽ በራሴ ቤት እጅሉ ስለዚህ መብላታችሁ ልብ ተሰማችሁ አይደለ? ሁላችሁም መብት አለበት አይደለ? የ5 ዓመት ታናሽ ናት። የቢዝነስ ፓርትነራችን ናት። ይህን የምታወራው በቤተሰብ ሬስቶራንታችን የእናትና አባታችን ቤት ውስጥ ምግብ ስትከለክል ከሰራተኛ ጋር ሰራተኛ ሳብራ ማለት ነው። የእናት ሞት ህመም እስካሁን ጊዜ ያስፈልግሻል ብዬ ብታገስሽ ብለሽ እኛን ማጥቃት ጀመርሽ። እንኳንስ ለቤተሰብ ለባዳ ወጋችን አይፈቅድም ምግብ መከልከል። ስለዚህ ህግ እስኪዳኛ ይሄ ኤቲክስ እና ሞራል ኢሹ ስለሆነ በህግ እንኳን ፊት እንዴት እንደሚቀርብ ግራ ስለተጋባ በቤተሰብ በአባት ፊት እናወራ ብዬ እምቢ ስላልሽ ከዚህ በኋላ 24 ሰዓት ሰጥሻለሁ። በ24 ሰዓት ውስጥ አትሊስት ቤዚክ ኒድ የሚሰጥ ላውንድሪ እና ምግብ የመሳሰለ ማይነካበትን ሾ የምታደርጉት ሲስተም ካልሆነ ደግሞ ወደ ትልቅ ሚዲያ ወጥቼ ብዙ አመት የሚበል ገበና ላወጣ ላወራ ስለሆነ ተጠንቀቂ፣ ላንቺም ለቤተሰባችን። በኢትዮጵያ ውስጥ አንድ አስገራሚ መስሪያ ቤት አለ። አማሮቹ የመስሪያ ቤቱ አማሮች አእምሯቸው እንዲበለጽግ በሚል ሼፍ ተቀጥሮላቸው እንደዚህም ኑትሪሽኒስት ተቀጥሮላቸው ባለስልጣናት ይመገባሉ። ለሼፉ ስንት የሚከፈል ይመቻቸው? አቦ ጭራሽ ብፌ መብላት ጀመሩ። ይመስላችኋል? በወር 1 ሚሊዮን ብር። ለምግብ ደግሞ ፍሬሽ ኮርነር ከሚባለው ሱፐርማርኬት በሚሊዮን የሚቆጠር ገንዘብ ለዛ መስሪያ ቤት አማሮች ይወጣል። የዚህ መስሪያ ቤት በርካታ አማሮች በተለይም 14 የሚሆኑት ባለፈው ሳምንት ከስልጣናቸው መባረራቸውን ገልጬላችሁ ነበር። እነዚህ እንግዲህ ባለስልጣናት ላለፉት 3 ዓመታት ወደ ስልጣን ከመጡ በኋላ በየወሩ ሼፍ ተቀጥሮ ያ ሼፍ በየቀኑ የሚመገቡትን ምግብ እየሰራ በ1 ሚሊዮን ብር ደሞዝ ማለት ነው ይመግባቸው እንደነበረና በዛም ብዙ
እንደነበር ተገልጿል። አስገራሚው ነገር ኑትሪሽኒስት ተቀጥሮ እነዚህ በኢንጂነር ማዕረግ ያሉት የኮንስትራክሽን ስራዎች ባለስልጣን መስሪያ ቤት ባለስልጣናት ምግባቸውን በካሎሪ ተመጥኖ ሊሰጣቸው ይደረግ ነበር ተብሏል። እኔም እዚህ መስሪያ ቤት መቀጠር ፈልጋለሁ እንዴ! ጭራሽ ምሳ ብፌ አስገራሚው ነገር ይሄ ብቻ አይደለም። በዚህ መስሪያ ቤት ጉድ ብዙ ነገር ነው እየተሰማ ያለው። በዚህ በዋሽንግተን ዲሲ አካባቢ አንድ ታላቁ ሩጫ ይደረጋል። የኢትዮጵያን ታላቁ ሩጫ በኢትዮጵያ መንገድና የተለያዩ ኮንስትራክሽን ስራዎችን እንዲሰራ የተቋቋመው ድርጅት ዋሽንግተን ዲሲ ላይ ሚሊዮኖች ብሮችን አውጥቶ ስፖንሰር አድርጎ ነበር። ይህን ዝግጅት በኢትዮጵያ መንገዶችን እንዲሰራ የተቋቋመው ድርጅት በዋሽንግተን ዲሲ ሩጫ ስፖንሰር ሲያደርግ ሚሊዮኖችን አውጥቶ ምን አይነት ጥያቄ እንዳላችሁ እናንተ ትመልሳላችሁ። ለማንኛውም ግን የዚህ መስሪያ ቤት 14 ባለስልጣን በአሁን ሰዓት ላይ ከስልጣናቸው ተነስተዋል። እንግዲህ የህግ ጥያቄነት ይኖር አይኖር በቀጣይ የምናየው ነገር ነው የሚሆነው። በተለያዩ የመንግስት መስሪያ ቤቶች እንደዚህ አይነት ሚኒስቴር መስሪያ ቤቶች ውስጥ እንደዚህ አይነት ነገር አለ የሚባል ነገር ሰምተናል። የግል ሼፍ ቀጥረው የሚያሰሩ ባለስልጣናት አሉ። እስኪ እነሱ ደግሞ በተከታታይ የምንፈትሻቸው ይሆናል። ይሄ ሁሉ ከተማ ነው።